ልሰብክልሽ ነው? ስለ ፖለቲካ ልሰብክልሽ ነው? አላውቅም። ድሮ ራሱ የኦሮሞን የትግራይን እናት የተሳደብኩትን አላህ ይቅርብ ይበለኝ። አዎ የዛንተ ተሳድቤያለሁ እኮ የኦሮሞ እናት እንደዚህ ትሆን የትግራይ እናት እንደዚህ ትሆን እያልኩ ስሳደብ ነው የኖርኩትኝ። ለአማራ እንደዚህ ብላ እየተሳደበች ብዙ ነገር ትናገር ነበር። ነጃት በአማራነቷ አትደራደርም ብሎ የደበቀኝ ሰው አለ? ከነ ውድቀቴ ያቀፈኝ ሰው አለ? የለም። ስለዚህ ተውኝ። አላህ ይወደኛል። አዎ አላህ ይወደኛል። አሁን ራሱኒ በአንድ አላህ ብቻና ብቻ ነው የምመካው። ምንም የሚያገኘኝ ነገር የለም እንጂ የሆነ ነገር እንኳን ቢፈጠር በቃ በአንድ አላህ ብቻና ብቻ ነው የማምነው። እሱ የትም ጥሎኝ አይጥልም። የትም ጥሎኝ አይጥለኝም። ስለዚህ የመጣችሁ የአማራና ተሳድባችሁ ፋኖን ተሳድበሽ እንትናን ተሳድበሽ አትበሉኝ። አላቃችሁም፣ አታቁኝም። ተፋ የሞቹን እንዴ እዚህ እንዴት ነሽ? በቃ ተረጋጊ፣ አይዞሽ። ንቀሽ ታያቸው አማራን ተናግረሽ እባክሽ አላህን ተናገረች ብለው ደግሞ አንቺ የሰው ፍጡር ተነካ ብለሽ ነው አይደል? አላህን ነካሽ ብለው ደግሞ ደመንባ ያለቀሱ አሉ። ደፋር የሰው ፍጡር ከአላህ በላይ ነው እንዴ? የሰው ፍጡር ከረሱል በላይ ናቸው እንዴ? ስንት የሚያስለቅስ ነገር አለኝ እኔ። ሰው ተሳደብኩ ብዬ አላለቅስም። ብዙ የሚያስለቅሰኝ ሳላቅ ስሜታዊ ሆኜ በጣም ብዙ በህይወቴ የምጸጸትበትን ስራ የሰራው ሴት ነኝ። የሚጸጽተኝን ነገር የተናገርኩ ሴትዮ ነኝ። በቃ በህይወቴ የዘላለም ሀዘንና ጸጸት በውስጤ ተቀብሮ እንድኖር ያደረገኝ ነገር አለ በህይወቴ ውስጥ ማለት ነው። እናንተ ስለ ሰው ፍጡር ነው የምትጨነቁት። እኔ ደግሞ ብዙ የሚያስለቅሰኝ በህይወቴ ብዙ ነገር አለ። ብዙ መጽዋዕት የከፈልኩበት ነገር አለ። እናንተ የሰው ፍጡር ተነካ ብላችሁ ነው አይደል? አላህ ነው ጌታዬ። ለአላህ ብቻ ነው የምሰግደው፣ ለማንም ፍጡር አልሰግድም። እናት ክብር አላት? አዎ እናት ክብር አላት። እናት ዓለም ነች? አዎ እናት ዓለም ነች። ገባችሁ አይደለም? ስለዚህ ተፋቱኝ። አማራን ተሳድበሽ አትበሉኝ። ሲጀመር ከዚህ በኋላ እኔ አማራ አይደለሁም። በቃ አይደለሁኝም። አማራም ኢትዮጵያዊም አይደለሁኝም። በቃ የሰው ፍጡር ነኝ። አላህ ጌታዬ ነው። አለቀ ደቀቀ። ተውኝ፣ ተፋቱኝ። ተፋ ነጁ በቃ ስሜት ውጭ በቃ ተረጋጊ ማማዬ። አማራ ይሉኝ እንዴ? አማራ ፈጣሪ ነው እንዴ? አላህና እንደ አማራ የሰው ፍጡር በሽተኛ ናቸው ልበል? በጣም ነው የሚያሳፍሩት። የእውነት በጣም ነው የሚያሳፍሩት። በጣም ደፋር። እኔ ስንት መከራና ስቃይ ሳስተናግድ አማራነት ብሎ እህቴነት ብሎ ያስጠገኝ የለም። አሁን ደግሞ መጥቶ አማራን ተሳድብ አማራን መጣት አታልቅሽላቸው። ምንድነው የምታለቅሽው? እኛ ሙስሊሞች ነን። አለቀ። ምንም አይደለም። አማራም ኦሮሞ ወላሂ ላድቀሰምላ ወረበል ካባ። ከዚህ በኋላ እኔ ማንም ምንም አይደለም። የአላህ ፍጡር ነኝ ወይ? አዎ የአላህ ፍጡር ነኝ። ሙስሊም ነኝ ወይ? አዎ ሙስሊም ነኝ። አላህ ጌታዬ ነው ወይ? አዎ ጌታዬ ነው። በተረፈ ግን አማራ አማራ ነሽ፣ ትግሬ ነሽ፣ ኦሮሞ ነሽ አትባይ። አትጨናነቂ፣ ለማንም አታስቢ እና ለማንም አታስቢ። ሰላም ይነሱ። አንቺ ብቻ ፈጣሪ ግሩፕ ሁሉ ከፍተው እኮ ለነጃት ጊፍት እንዳትሰጡ፣ ለነጃት የአማራ ልጆቹ ናቸው ኮፒ ሊንክና ታብታብ እንዳታደርጉ። እኔ ለመሆኑ እነዚህ ሰዎች እኔ ስጋቸው ደማቸው አይደለም? ለምንድን ነው እንደዚህ የሚያደርጉኝ ብዬ የበታችነት ስሜት እንድሰማኝ ሁሉ የሚሰማኝ። አንቺ ከሰው ልጅ ምንም ነገር አትጠብቂ ከአሁን በኋላ ማለት ነው። የሰው ልጅ እኮ ምንም ጠብቂ አላውቅም። የለሽም ነበር በሰው ልጅ ቢሆን እኮ የለሽም ነበር። በዚያ ነው የማምነው። በቃ እኔ እኮ በቃ በሰው እጅ ቢሆን ኑሮ የኔ ህይወት አሳርደውኝ ነበር እኮ።
በቃ አሳልፈው ሰጥተው ነበር። በቃ አስበልተው ነበር። በቃ በሰው ሀገር አስቀልተው ነበር። ግን ለምን እላለሁ እኔ በቃ አይምሮዬ ላይ ምን ጊዜም በሽታ የሆነብኝ ነገር አለ። ለምን ምንም ከነ ጥፋቴ ከነ ውድቀቴ ከነ ሁሉ ነገሬ ለምን አንጠልጥለው ኤምባሲ ወስደው ለምን አላንጠለጠሉኝም? ለምን አልሰቀሉኝም? ለምን አሳልፈው ሰጡኝ ብዬ ነው ምን ጊዜም የምበሳጨው፣ ምን ጊዜም የሚያመኝ። በቃ ግን በዚህ ነገር ብቻ ነው የሚከፋኝ። መተው ደግሞ አማራን ወሎዬ ነሽ ጎንደሬ ነሽ ይሉኛል። ደፋር አይደለሁም። አላውቃችሁም። ረብ ያላውቃችሁ የምነግርሽ ነገር ማለት ነው። አንቺ ብቻ ፈጣሪሽን አታስከፊ። ፈጣሪሽን ከሚያስከፋ ነገር ተቆጠቢ። የሰው ልጅ ምንም አይጨምርብሽም አይቀንስልሽም ማለት ነው። ምንም ሊያደርግ አይችልም የሰው ልጅ። ግን አንቺ ፈጣሪን ከሚያስከፋ ነገር፣ እሱን ከሚያስቆጣ ነገር ማለት እኛ ቀብር ስንገባ አማራ ነህ፣ ኦሮሞ ነህ፣ ትግሬ ነህ ምናምን አይደለም እንባለው። ሙስሊም ነሽ ማነው ፈጣሪሽ ነው። እና ስለዛ ለማንኛውም እዚህ ጋር ያላችሁ ሰዎች ደግሞ አትነካኳት። በቃ እሷንም ለምን ወንጀለኛ ታደርጓታላችሁ? ለምንድን ነው ሳውዲ አረቢያ የመጣችሁ ሁሉ ብለው እኮ የሚያማቸው አለ። ልክ እናታቸው ቤት እንደምኖሩ ሁሉ አድርገው የሚያስቡ አሉ። እናቷ ቤት ነው እንዴ የምኖረው? ሳውዲ አረቢያ ብመጣስ ታዲያ የአባቷ ሀገር ነው እንዴ? የሚያማቸው ሁላቸውም እኔ ሊበቀሉኝ የሚፈልጉ ሰዎች ናቸው እንጂ እውነት ለአማራነት አንቺ ከነሱ በላይ ተሳዳቢ ሆነሽ አይደለም። እዚህ ሶሻል ሚዲያ ላይ የማይሳደብ ሰው የለም። አንቺ ከነሱ በላይ ተሳዳቢ ሆነሽ አይደለም። አትጨናነቂ። በቃ እርግጥ ሰድበሻቸዋል። በቃ አለ እንዴ። እኔ በእነሱ ምክንያት ስንት ጊዜ ነው በህይወቴ መጽዋት የምከፍለው? እስከ መቼ ድረስ ነው እኔ በህይወቴ ዋጋ እየከፈልኩ የምኖረው በእነሱ ምክንያት? ለምንድን ነው የማይተውኝ? አረብ ቤት ስራ ገብቼ እኮ ነው ነጃት ወንጀለኛ ነች ፍርደኛ ነች ብላ እያስባረረችኝ ገና ፀጉሬ ላይ ያለው ጨው ራሱ ሳይለቅ እኮ ነው አረብ ቤት ሄድኩትኝ ስራ ልሰራ። ለአረቢቷ ሄዳ ላሰሪ ነጃት ወንጀለኛ ነች። ከዚህ በፊት እስር ቤት ነበረ። እስር ቤት ገብታ ከዛ ወጣ እንደገና ተመልሳ መታ ነው ስትል፣ አረቦች ደግሞ እስር ቤት አታልቅሽ። ስሚ እነሱ ምን ልሆን ማንም ፊት አንገት መርባት የለብሽም። ቤት ራሱ አስጠጉኝ ማለት ነው። ምንም አያመጣም። እናስጠጋም ይላሉ። ከሌላ ሀገር ዜጋ መኖር ጀመረውኝ። ቲክቶክ ላይ መጥቼ ደግሞ ሰፖርት የማያደርጉኝ በቃ ስለ ህይወት ታሪክ የሚያውቁ የሚያዝኑልኝ ሰዎች ምናምን ናቸው። እኔ አንድ ቀን እንኳን በአማራ ስምና በፋኖ ስም ነግጄ አላውቅም። ራሴን ነኝ የምለምነው፣ ራሴን ነኝ ነው። አታልቅሽ፣ በቃ አታልቅሽ። ለማን ብለሽ ነው የምታለቅሽው? ሁሉም ተሳዳቢ ነው። አንቺ ከነሱ በላይ ተሳዳቢ ነሽ እንዴ? አታልቅሽ። አረብ ቤት ስራ መስራት አጡኝ። እጃዛ ቤት ነጃትን እንዴት ብለን እናስጠጋለን? እስባልት ላይ ራሱ ያደርኩበት ቀን አለ እዚህ ሀገር ስንት አልፎም ተርፎ ደግሞ ጌም ሲጫወት አንቺ ለማይ ሰርተሻት በይ እንደዚህ የውስጤን ማን ያውቃል? ከኔ ምንድን ነው የሚፈልጉት? ለምንድን ነው የማይፈቱኝ? በቃ አንቺ ማተሳደቢ ማታልቅሽም፣ እነሱም ራሱ ማቆም አለበት። አልፈልግም፣ በቃ ይፋቱኝ። ከሶሻል አንቺ ለነሱ ብለሽ ማልቀስ የለብሽም። አንደኛ ሁለተኛ ሲቀጥል በቃ እነሱም አቁሙ፣ አትሳደቡ። እናንተም አንቺም ደግሞ አቁሚ። ስለዛ ህይወትሽን ኑሪ፣ ማንንም አትስሚ። አንቺ እንደ ሰው ልጅ ቢሆን የለሽም ነበረ። ስለዛ አንቺ ያለሽው የምትኖሪውን በፈጣሪ ነው፣ የሚገልሽም እሱ ነው። ስትሞችም ወደ እሱ ነው የምትሄጂው። ምንም የሚያሳስብሽና የሚያስጨንቅሽ ነገር የለም። እንዴ እኔ በጋድ ወጥቼ ስለምሳደብ እንጂ ኮሜንት ላይ የሚናገሩት ንግግር እኮ ሞራል ነው የሚያቆሽሸው። እነሱን ኢንሲሰብ ምን አይደለም ኖርማል ነው። እኔ የሆነ ነገር ፊት ለፊት መጥቼ ስናገር ደግሞ እንደዚህ ባለጌ ነኝ የወረድኩ ሴት ነኝ ምናምን። ሁሉም ተሳዳቢ ነው፣ ሁሉም ተሳዳቢ ነው። ማንንም የማይሳደብ ሁሉም ተሳዳቢ። ከእድሜ 3 ዓመት እንድከስር አደረጉኝ። የማይነካ እንድነካ አደረጉኝ። በቃ ብዙ ነገር በህይወቴ መጽዋት ከፈለው። የፎቶን እያመጡ ራሱ ይለጥፋሉ። ያን ፎቶ ሳይኒ ኩራት ነው። በሐሴትና በደስታን የምፍለቀለቀው ምን ያክል ጀግና ሴት እንደሆንኩኝና ተገፍቼ እንደማልወድቅ ነው የሚሰማኝ። እነሱ ያን ፎቶ አምጥተው ለጥፈዋል። እኔ ማሸማቀቃቸው ነው በእነሱ ቤት። ይጀመራል ኩሽ የሰው ልጅ ማለት ነው ምንም ሊያደርግልሽ አይችልም። ዓለም በሙሉ አንቺን ሊያጠፋሽ ቢፈልግ አጠፊም አይተሽዋልም ደግሞ ማለት ነው። ገብቶሻል አይደለም? ስለዛ እርግጥ የሰራሽው ትክክል ነው እያልኩሽ አይደለም፣ ግን የሰው ልጅ ከሰው ልጅ ምንም ነገር አትጠብቂ። በቃ ግን በቃ መጥፎ ነገር አላህን የሚያስከፋ ነገር አትናገሪ።
እዚህ ደግሞ አታልቅሺ። ለማንም ግራግር ምናምን ማልቀስ የለብሽም። ምንም ያስለቅስሽ ነገር የለም እንዴ። ያበዙትኝ ኮሜንት ላይ ሁሉም ተሳዳቢ ነው። የማይሳደብ ሰው የለም። ሁሉም ተሳዳቢ ነው። አንቺ ካፊር፣ አንቺ ይሉኛል። ሂጃብ ለብሼ ስወጣ ደግሞ ሂጃባችን ክብር አለ። ሂጃብ ባትልበሽ፣ ሂጃቡ አይመጥንሽም። ረሱል ባንቺ አፍ አይጠሩም። አንቺ ቆሻሻ፣ አላህ ባንቺ አፍ አይጠራ እንዴ። ዝም ብለው ነው። ስሚ፣ ሁሉም ወንጀለኛ እኮ ነው። ሁሉም እኮ ያጠፋል። ገብቶሻል? እኔ ልንገርሽ፣ የአንቺ እዚህ ጋር ስለታየ ነው እንጂ ከአንቺ በላይ ብዙ ወንጀል የሰሩ ሰዎች አሉ። ስለዛ እርግጥ እሱ ትክክል ነው እያልኩሽ አይደለም፣ ግን በቃ አንቺ ግንኙነትሽን ማሳመር ያለብሽ ከፈጣሪ ጋር ያለውን ግንኙነትሽን ብቻ ነው። ከሰው ጋር ያለው አመረ አላመረ ተበላሸ ምናለ ምንም የሚያሳስብና የሚያስጨንቅ ነገር የለውም። እና ስለዛ ይሄ ግራግር ሁላ ከመሳደብ ወደ ኋላ አይልም። ሁሉም ተሳዳቢ ነው። እዚህ ሶሻል ሚዲያ ላይ የማይሳደብ ሰው የለም። ሁሉም ተሳዳቢ ነው። እዚህ ጋር ጨዋጫዋ የሚያጫውተው ሁሉም ተሳዳቢ። ወንድ ልጁ ነው እንኳን ራሱ ቆም ብለው ማሰብ አይችሉም። የሆነ ነገር ለምንድን ነው ነጃት፣ በምን ምክንያት ነው እንደዚህ አልፈሽ የአማራ ማህበረሰብ የምትሳደቡ ብለው የጠየቀኝ ሰው የለም። ሁሉም ሰው ፈራጅ ነው እንዴ። ለምንድን ነው እናንተ ፈራጅ የምትሆኑት? ለምሳሌ ያችኛዋ ናሁን ራሱ እኔ ማለት ናሁን ሳይ እምባዬን መቆጣጠር ናሁን ሳይ እምባዬ የሚቀድመኝ ሴት ነኝ። ያቺ ሴትዮ በየኔ በምለው ሰው ላይ የመጣችው አውቃ በሷ የኔ በምትለው ሰው ላይ እንድመጣባት ፈልጋ ነው። አውቃለሁ። እኔም በአማራ ልጆች ለማሰደብና ለማስጠላት ስለፈለገች ነው። በቃ የኛ ሰው በአጭር ቃል ስትወድቅ እንጂ ከፍ ብለክ እንዳይክ አይፈልግም እንዴ። እንደዚህ ሆኜ ለምኖረው ደህና ነገርማ ቢኖረኝ ወይንም ትልቅ ቦታ ብደርስ በህይወት ሁሉ የሚያኖሩኝ አይመስለኝም። ግን በጣም ነው የሚያሳዝኑት የእውነት። እኔ እዚህ ጋር ታሪቼ ምናምን ነገር አይደለም። አሁን እኔ ድሮ ራሱ ስንት የማይነካ ነክቼ እንኳን ምንም ነገር ሆናለሁ ብዬ አልፈራሁኝም። ምክንያቱም እኔ በፈጠረኝ አምላክ ጌታዬ ስለማምን የሚምረኝም የሚቀጣኝም የሚያኖረኝም የሚያጠፋኝም እሱ ስለሆነ ስለዛ ለዚህ ለግራገር ህዝብ አትጨነቂ ነው በቃ አለቀ። በጣም ነው የሚያሳፍሩት። እኔ በወንዶች ነው በጣም ያዘንኩትኝ። ሴቶችስ እሺ በጣም ብዙ የሚወዱኝ እህቶች አሉ። በጣም ብዙዎች ደግሞ የዘቀጡ አሉ። ማለቴ አንድ ሌላ ሰው ስለሚጠላኝ ለዛ ሰው ብሎ የሚጠሉኝ ሰዎች ሁሉ ለራሱ አሉ። ግን ወንድ ልጅ ነህ አንተ እንዴት ብለህ እኔ ማለት እኮ ሴት ማለት እኮ እናትም ሚስትክም ልጅም እህትም ሁሉ ነገር ናት። እንዴት ቢያንስ ለምንድን ነው ችግርን የማይጠይቁክ? በምን ምክንያት መጥፎ ነገር ልናገር እንደቻልኩኝ እንኳን ለምን አይጠይቅክም? ከሴት ጋር ወርዶ ምናምን እንደዚህ መደረግ አለባት። ጭራሽ በእኔ ህይወት እነሱ መወሰን እንዳለባቸው አድርጎ ስለማያረጉት ፉከራና ቀረርቶ ነው። እዚህ ሶሻል ሚዲያ ላይ ማለቃቀስ እና ያው መሳደብ አንድን ሰው ማሸማቀቅ ስለሚፈልጉ ነው እንጂ ምንም አያረጉትም። እኔ የምሸማቀቅ ሴት አይደለሁኝም። በማንም የምሸማቀቅ ሴት አይደለሁም። መጀመሪያ አንቺ ግንኙነት እኔ ልንገርሽ፣ ከፈጣሪ ጋር ያለውን ግንኙነትሽን አሳምሪ። ሌላ በተቀረ ለሰው ልጅ አትጨነቂ። በጣም ነው የሚያሳፍረው። እግሪ ብላ በቃ አለቀ። ሶላትሽን ስገጂ እስትክፋር አድርጊ። ፈጣሪሽ ብቻ ከጎንሽ አለ። ወደ ፈጣሪሽ ቅረቢ። ሌላ በተፈቀረ ይሄ ግራግር ህዝብ ተናገረሽ አልተናገረሽ ምንም ነገር ያመጣ አትጨናነቂ። በቃ የሰው ልጅ ከሰው ልጅ ምንም ነገር አትጠብቂ። የሰው ልጅ ብታዝሊው ራሱ ለምን እግሬ ተንጠለጠለ ነው የሚለው። ኧረ በጣም ነው የሚያሳፍሩት። የፈጣሪ ያለክ ምን አድርጌያቸው ነው ግን? ከኔ ምንድነው የሚፈልጉት? ለምንድነው የሰው ልጅ ስብራት የሚፈልጉት? ለምንድነው በሰው ልጅ ውድቀት የሚደሰቱት? እኔ ምንም አልሆነም ወላሂ ላዚም። በቃ በጣም ስላስጠላኝና ስለደበረኝ ነው እንደዚህ የማለቅ ሰው ማለት እርስ በርስ ማለት ነው። እርስ በርስ ሲሏቸው የኛ ልጆች አንድ ናቸው። የሆነ ከውጭ ደግሞ የሆነ ጥላት መጥቶ የሆነ ነገር ወንድምን ሲያደርገው ወፍ የለም። ይህ ነገር ነው በጣም የሚያስደብረኝ። ወሎዬ እኮ ነች ደግሞ። እኔ ከዚህ በኋላ ማንም አይደለሁም። እናቴ ማንም አይደለሁም። ማንም ወሎዬ አንገቱን ቀና ሲያደርግ አይፈለግም እና ስለዛ ብዙም አትጨናነቂ።
እንደዛ እኔ እንደዛ አይነት ነገር ውስጥ መግባት አልፈልግም። አስቸጋሪው ግን ማለት ነው እኔ የማምነው በቃ የሰው ፍጡር ነኝ። በቃ አላህ ጌታዬ ነው። አለቀ ደቀቀ። ኢትዮጵያዊ አይደለም አማራ ነሽ ሲሉኝ ኢትዮጵያዊ ነሽ ሲሉኝ ራሱ መልስ አልሰጣቸውም። ከዚህ በኋላ ወረቢ አይመለከተኝም። የራሴን ህይወት መኖር ነው። አንቺ ሙስሊም ነሽ፣ በቃ አለቀ። የሰው ልጅ ነሽ፣ ሙስሊም ነሽ፣ አለቀ። በቂሽ ነው። ከዚህ በላይ ቀብር ውስጥ ስገኝ አይኔን በቃ የኔ የምለውን ነገር ሁሉ አሳጥተውኛል። የዛኔ አላህ የወይ ከዚህ ቦታ ታዋጠኝውን ወላዚሁ ታስቀረኝውን ብዬ አይ ብዬ አልቅሼ እምባዬን የሰማኝ እምባዬን ያበሰልኝ አንድ አላህ ብቻና ብቻ እንጂ እኮ ሰው አይደለም። ስለዚህ እኔ በቃ ለጌታዬ ነው የምኖረው፣ ለአንድ አላህ ብቻ ነው የምኖረው። አለቀ። ከእሱ ጋር ያለውን ግንኙነትሽን አሳምሪ እንጂ ምንም ችግር የለውም፣ እንዳትጨናነቂ። ከእሱ ጋር ያለው ግንኙነት ብቻ አይደለም ስለተራሰው ስለ እናቴ ራሱ አልጨነቅም። እናቴ ምን ትለኛለች ብዬ አልጨነቅም። ስለ ፈጣሪ ብቻና ብቻ ነው። የሰው ልጅ ምን ይለኛል ብለሽማ መጨነቅ የለብሽም። ዋናው ነገር የሰው ልጅ ፈጣሪ ምን ይለኛል ነው ማለት ያለበት። እና አሁን የማለቅ ሰው ራሱ ምን ያክል አላህ እንደሚወደኝ በቃ ምን ያክል ወደሱ እንደምቀርብ እንድቀርብ ስለሚፈልግ ነው ምናምን በቃ አላህ ስለሚወደኝ ብቻ ሳስታውስ እንባዬ ነው የሚቀድመኝ። አላህ ይወደኛል። አላህ ባይወደኝ አላህ ማሪ ነው ይምረና ሁላችንም ማጥፊ ነን መስሎኝ። እነሱማ የምታረድላቸው መስሏቸው ነበር እኮ አሳልፈው የሰጡኝ። የምታረድላቸው መስሏቸው። ምንም ነገር ብናጠፋ ከአላህ ረህመት ተስፋ አንቆርጥም። በቃ ጀነት በአላህ እጅ ነው እንጂ በማንም ፎቃቃ እጅ አይደለም። እንዳታስቢ። እስትግፋር አድርጊ፣ ከአላህ ጋር ያለውን ግንኙነትሽን አሳምሪ። ሌላ በተቀረ እግር ይበራሉ። ተልባ ቢንጫጫ በአንድ ሙቀጫ ምንም አያመጣም። እዚህ ጋር ያለው መንጋ ማለት እንዴ አንዳንድ ጊዜ መጥተው አንቺ ሃይማኖት አለሽ አንቺ ሲሉኝ ራሱ ለምንድን ነው እንደዚህ የሚሉኝ? እኔ ሙስሊም አይደለም። እኔ በአላህ ሁሉ እንድጠራጠሩ እኮ ጀመራንቺ ለሰው ልጅ ማብራራት አይጠበቅብሽም። አንቺ ይኸው በውስጥሽ ማለት ነው፣ በስራሽም በውስጥሽም ከፈጣሪሽ ጋር ያለውን ግንኙነትሽን አሳምሪ። እዚህ ጋር ለማንም ደንቆሮ